ያለባችሁ ከሰው ጋራ ስለ ጉዳያችሁ መነጋገር የሚከብዳችሁ ለሰው ችግራችሁን ብትነግሩት የማይገባው ከሰው ጋራ እያወራችሁ እንኳን ይሄ የኔ ታሪክ ነው ወይ ብላችሁ ስለ ራሳችሁ ታሪክ የምታለቅሱ እየሰራችሁ ውጤት ያጣችሁ እግዚአብሔር ልጆች እየደከማችሁ ውጤት ያጣችሁ እግዚአብሔር ልጆች ባለፈው ዓመት ፈተና የነበረባችሁ ያ ፈተና ዘንድሮም አብሯችሁ ተከትሎ የመጣ ባለፈው ዓመት ለቅሶ የነበረባችሁ ያ ለቅሷችሁ ዘንድሮም ተከትሏችሁ የመጣ ሁሉ ጊዜ የሰራችሁ እጃችሁ ባዶ የሆነ ዘመናት ይቆጠራል እንጂ የእናንተ ነገር እጃችሁ ላይ የሚቆጠር ነገር የሌላችሁ እግዚአብሔር ልጆች ዛሬ አልቅሱባት ድንግል ማርያም እመቤቴ መጥቻለሁ ብሏት ወላዲተ አምላክ መጥቻለሁ የአምላኬ እናት መጥቻለሁ ከርታታ ልጅሽ ብሏት ደካማ ልጅሽ እመቤቴ አልቃሻ ልጅሽ እመቤቴ ባዶ የሆነ ሕይወት ያለኝ ድንግል ማርያም መጥቻለሁ እንዴት ነው የምታደርገኝ ብሏት በዘርፋፋ ቀሚስሽ ኪዳነ ምሕረት ሸፍኝኝ ብሏት እንዳልጋለጥብሽ እንዳልወድቅብሽ እመቤቴ ድንግል ማርያም እኔ ሰው የለኝም ሰው ተማምኜ ሰው ጥሎኛል ብሏት ኪዳነ ምሕረትን ከሰው ጋር ተዋውቄ ሰው ረስቶኛል ብሏት ሰውን ቀርቤ ሰው ሸሽቶኛል ብሏት ሰውን አውቄ ሰው ረስቶኛል ብሏት እኔ ድንግል ማርያም መክበርን አይደለም የምፈልገው አንቺን ማክበር ነው ብሏት የእግዚአብሔር ልጆች ከዛ በኋላ ነው ክብሩ የሚመጣው ድንግል ማርያም የምወደውን ሳይሆን የሚወደደውን ስጪኝ ብሏት የምፈልገውን ሳይሆን የሚያስፈልገኝን ነገር ስጥኝ በሏት የእግዚአብሔር ልጆች እዚህ ጋር መጣችሁ አልቅሳችሁ ኪዳነ ምሕረትን ለምኗት የእግዚአብሔር ልጆች ሰባ ሰገል ወደ ድንግል ማርያም ሲመጡ ዕጣኑን ይዘው መጡ ወርቁን ይዘው መጡ አስራቱን ይዘው መጡ ወገኖች አሁንም ለድንግል ማርያም ፍቅር ያላችሁ ድንግል ማርያም ባለ ልጅ ያደረገቻችሁ ባለ ትዳር ያደረገቻችሁ ባለ ጤና ያደረገቻችሁ ባለቤት ያደረገቻችሁ ጤነኛ ልጅ የሰጠቻችሁ ስራ የሰጠቻችሁ ሕይወት ኪዳነ ምሕረት የሰጠቻችሁ ባዶ የነበረውን ነገር የሞላችላችሁ እግዚአብሔር ልጆች የፍቅራችሁን መግለጫ ይኸው ኪዳነ ምሕረት ፊት መጥቻለሁ ብሏት የአምላኬ እናት መጥቻለሁ ብሏት ኧረ ባርኪኝ በሏት የእግዚአብሔር ልጆች የፍቅር ስጦታችሁን ይኸው በመካከላችሁ ዣንጥላ እየዘረላችሁ ነው ለድንግል ማርያም ብላችሁ ወገኖች ሕይወቴን የለወጥሽልኝ አንቺ ነሽ እመቤቴ